ሰላም፣ እኔ የመርማሪ ማሁል ጓደኛ ነኝ። ዛሬ የተፈጠረውን ልንገራችሁ። ሌቦች በድንገት የአንድን ሰው ስልክ ነጥቀው በሞተር ሳይክል በፍጥነት አመለጡ። ይህንን ወንጀል የተመለከተው ኒሻይ ግን ለአፍታም ሳያመነታ ረጅም ዝላይ በመዝለል ሞተር ነጂውን በእርግጫ መታው። ሞተሩም ሚዛኑን አጥቶ መሬት ላይ ወደቀ። ኒሻይ ወዲያውኑ ሁለቱን ሌቦች በደንብ ቀጣቸው። ልክ በዚያ ጊዜ መርማሪ ማሁል ቦታው ላይ ደረሰ። ምንም እንኳን ማሁል ሌቦቹን በመያዙ ኒሻንን ቢያመሰግነውም ድሉ ግን ብዙም አልቆየም ነበር። ሌላ ሞተር ሳይክል ነጂ በፍጥነት መጥቶ ሁለቱንም የተያዙትን ሌቦች በጥይት መታቸው። ማሁል በሽጉጡን አውጥቶ የሚያመልጠውን ሰው አነጣጥሮ ሊመታው ይሞክርም፣ ቆሻሻ የያዘ ሰው ግን በድንገት በመንገዱ መሃል በመግባት እይታውን ከለለው። ይህ ሰው ቆሻሻውን ይዞ መንገዱን ያቋረጠው በአጋጣሚ ነበር ወይስ ተኳሹ እንዲያመልጥ ለመርዳት ሆን ብሎ ነው? ማወቅ ትችላላችሁ። የቆሻሻ ማጠራቀሚያ የሚገኘው ሰውየው እየለቀቀው በነበረው የመንገድ ዳር ላይ ነበር። ሰውየው የቆሻሻውን ወደ ማጠራቀሚያው ሳይሆን በተቃራኒው አቅጣጫ ይዞ እየሄደ ነበር። ለዛም ምንም አይነት ምክንያት የለውም። ይህም ሆን ብሎ መንገዱን እንደዘጋው ያረጋግጣል። ማሁል ወዲያውኑ ወንጀለኛውን በመርዳቱ አሰረው። ተኳሹ ከጠፋም በኋላ ኒሻይ የተኳሹን የሞተር ሳይክል ሰሌዳ ቁጥር እንደያዘ አስተዋለ። ነገር ግን ማሁል የሰሌዳው ቁጥሩ የሐሰት መሆኑን ወዲያውኑ ተረዳ። ማሁል የሞተር ሳይክሉን ሰሌዳ ቁጥር ስህተት መሆኑን እንዴት ሊያውቅ ቻለ? በአካባቢው ያሉትን ነገሮች በቅርበት ስንመለከት ሁለት ሌሎች ሞተር ሳይክሎች በአቅራቢያው ቆመው ነበር። ከነሱ መካከል አንዱ ኒሻይ አሁን ካስተዋለው ጋር ተመሳሳይ የሰሌዳ ቁጥር ነበረው። ይህ ማለት ተኳሹ ተደጋጋሚ የሐሰተኛ የሰሌዳ ቁጥር እንደተጠቀመ ያሳየናል። ማሁልና ኒሻይ እንዴት እንደተገናኙ ለመረዳት ወደ ቀድሞ 4 ሰዓት ላይ መመለስ አለብን። ማሁል አንድን መዝገብ ፈቶ በሞተር ሳይክሉ ወደ ቤቱ እየተመለሰ ነበር። የክረምቱ አየር በጣም ቀዝቃዛ ከመሆኑ የተነሳ ጆሮውን ያቆስለው ጀመር። ከብርድ ራሱን ለመጠበቅ አንድ ነገር እንደሚያስፈልገው በመረዳት ማሁል ከአንድ የልብስ መሸጫ ቤት ፊት ለፊት ሞተሩን አቁሞ ገባ። በውስጥም ሻጩ የተለያዩ የአንገት ልብሶችን አሳየው። ቡናማው 200 ብር፣ ብርቱካናማው ደግሞ 1500 ብር፣ አረንጓዴው 700 ብር እና ወርቃማው 700 ብር። ማሁልም 700 ብር ከፍሎ አረንጓዴውን የአንገት ልብስ ወስዶ ጆሮን በደንብ በመሸፈን ወደ ውጭ ወጣ። ልክ ማሁል ከሱቁ እንደወጣ ስልክ ተደወለለት። በዴልሂ አስቸኳይ ከፍተኛ ስብሰባ እንደተጠራ ተነገረው። ሌሊትም በረራ ስላለው ሻንጣውን ለማሸግ ወዲያውኑ ወደ ቤቱ ሄደ። እዛም ከደረሰ በኋላ ሻንጣውን አሽጎ ወደ ኤርፖርት አመራ። ወደ አየር ማረፊያውም በሚሄድበት መንገድ ላይ ማሁል መንገዱ በአንድ ግዙፍ የተቆረጠ ዛፍ ሙሉ በሙሉ ተዘግቶ አገኘ። በዚህ የመንገድ መዘጋት ላይ የሆነ ጥርጣሬ ወዲያውኑ አደረበት። ማሁል ይህ ዝም ብሎ ተፈጥሮ አደጋ እንዳልሆነ እንዲጠረጥር ያደረገው ምንድን ነው? ዛፉ በማዕበል ወይም በመብረቅ ምክንያት የወደቀ አይመስልም ነበር። ይልቁንም በንጹሁ የተቆረጠ እንደነበር ያስታውቃል። ይህ ማለት አንድ ሰው ሆን ብሎ መንገዱን ለመዝጋት እና እሱን ወጥመድ ውስጥ ለማስገባት ዛፉን ቆርጦታል ማለት ነው። ማሁልም ሽጉጡን አውጥቶ ሞተሩን በጥንቃቄ አቁሞ አካባቢውን ፈተሸ። በመጀመሪያ እይታ ምንም ባይታይም አጥቂው የት እንደተደበቀ በፍጥነት ተረዳ። ፖሊስም ደውሎ እርዳታ ከጠየቀ በኋላ ትኩረቱን ወደ መደበቂያው ቦታ አደረገ። አጥቂው የት እንደተደበቀ ማወቅ ትችላላችሁ? ሌሎቹ ዛፎች በሙሉ ጸጥ ያሉ ቢሆኑም በመንገዱ ማዶ ያለው አንድ የተለየ ዛፍ ግን ይንቀጠቀጥ ነበር። እንዲሁም ትኩስ ቅጠሎች ያለማቋረጥ ከዛፉ ላይ እየረገፉ ነበር። ስለዚህ ያ ነው ማለት ነው። ማሁል በዚያ ዛፍ ስር የማስጠንቀቂያ ተኩስ ተኮሰ። በተኩሱ ድምፅ የደነገጠው ሰውዬ ወዲያውኑ ከዛፉ ላይ ዘሎ ወረደ። ማሁል በሽጉጥ አስፈራርቶ ሲጠይቀው ሰውየው በአንድ ምስጢራዊ ሴት 100 ሺህ ብር ተከፍሎት ማሁልን ለመግደል የተቀጠረ ገዳይ መሆኑን አመነ። ፖሊሶቹም ደርሰው ጉዳዩን ተረከቡት። መንገዱንም አጸዱ። ማሁል በመጨረሻም ወደ ዴልሂ የሚወስደውን በረራ አገኘ። ማሁልም ዴልሂ ደርሶ ከዩቲዩበሩ ጓደኛው ኒሻይ ጋር ለመገናኘት ሞከረ። ሆኖም ግን ኒሻይ ላይቭ ስትሪም ቀጥታ ስርጭት እያደረገ ስለነበር ሊያገኘው አልቻለም። ማሁልም ታክሲውን ይዞ ወደ ኒሻይ ቤት ሄደ። ሻንጣውንም ካስቀመጠ በኋላ ማሁል ወደ ምስጢራዊው ኤጀንሲ ስብሰባ አመራ። አድራሻው 3 ተመሳሳይ ህንፃዎች ወዳሉበት መንገድ መራው። ከ3ቱ ህንፃዎች መካከል በከፍተኛ ሚስጥር የሚካሄድበት ስብሰባ እየተስተናገደ ያለው የትኛው እንደሆነ ማወቅ ትችላላችሁ? በመጀመሪያው ህንፃ ላይ የልብሶች ውጪ ተሰጥተው ነበር፣ መስኮቶቹም ክፍት ነበሩ። በሁለተኛው ህንፃ ላይ ደግሞ መስኮቶቹ ሙሉ በሙሉ ክፍት ናቸው። ከፍተኛ ምስጢራዊ ስብሰባ ላይ በጭራሽ መስኮቶቹ ክፍት አይሁኑ። ሶስተኛው ህንፃ ደግሞ ሁሉም መስኮቶቹ በጥብቅ የተዘጉ ሲሆኑ በሲሲቲቪ ካሜራዎችም በቅርብ ክትትል ይደረግበት ነበር። ማሁልም ወደ ሶስተኛው ህንፃ ገባ።
ከስብሰባውም በኋላ ማሁል ወደ ኒሻይ ቤት ተመለሰ። ለሽርሽርም ወደ ውጭ በወጡበት ሰዓት ነገር ግን በድንገት ሁለት ሰዎች በሞተር ሳይክል መጥተው የኒሻይን ስልክ ነጥቀው ሸሹ። ሊያሳድዷቸው ቢሞክሩም ሌቦቹ በሞተር ፈጣን ስለነበሩ ከስፍራው ሸሹ። በጂፒኤስም ሊከታተሏቸው ቢሞክሩም የኒሻይን ስልክ ወዲያውኑ ነጣጥለውት ነበር። ይህ በሳምንቱ መጨረሻ 30ኛ ስርቆት እንደሆነ ፖሊስ ነገራቸው። ይህም የተደራጀ ቡድን በመሆኑን ማወቅ ቻሉ። ማሁልና ኒሻይ ወንጀሉ የተፈጸመባቸውን ቦታዎች ለመርመር ሁለቱም ተለያዩ። ማሁልን የአንድን አካባቢ መደብር ሲሲቲቪ ካሜራ ምስል ለመፈተሽ ወደ ውስጥ ገባ። 4 አጠራጣሪ ሞተር ሳይክሎችን በጥንቃቄ አየ። ከነዚህ ውስጥ ማን ነው ወንጀለኛ ሊሆን የሚችለው? ሞተር 3 ወንጀለኛ ነው። ምክንያቱም በአንድ ሰው ብቻ እየነዱ ስልክ ለመንጠቅ በጣም አስቸጋሪ ነው የሚሆነው። ስለዚህ ሞተር 1 ሊሆን አይችልም። ሞተር 3 ግን 2 በደንብ ፊታቸውን የሚሸፍን ጥቋቁር ሄልሜት አድርገዋል እና የሰሌዳ ቁጥራቸውንም ሆን ብለው አጥፍተውታል። በነጋታውም ኒሻይ ለማሁል ደወለለት። ሁለቱን ሌቦቹን መያዙንም ነገረው። ነገር ግን ማሁል እዚያው ሲደርስ ሌላ የሞተር ሳይክል ነጂ መጥቶ ሁለቱን ሌቦች መግደላቸውን እናስታውሳለን። ማሁል አስክሬኖቹን ለመውሰድ አምቡላንስ ጠራ። ከጥቂት ደቂቃዎችን በኋላ ግን 3 የተለያዩ አምቡላንሶች ቦታው ላይ ደረሱ። ይህንንም ማሁልን ግራ አጋባው። ኒሻይ ግን እውነተኛውን አምቡላንስ የቱ እንደሆነ አውቋል። እናንተስ የቱ እንደሆነ ማወቅ ትችላላችሁ? እውነተኛ የአደጋ ጊዜ አሽከርካሪዎች ላይ አምቡላንስ የሚለው ቃል በተቃራኒ ለመስታወት እይታ ይጻፋል። ይህም ማለት ከፊት ለፊት ያሉት አሽከርካሪዎች በኋላኛ መስታወታቸው በትክክል እንዲያነቡት ነው። ሁለተኛው አምቡላንስ ብቻ ነበር ቃሉን በተቃራኒ የጻፈው። ይህም ማለት የቀሩት ሁለቱ አምቡላንሶች ፌክ ነበሩ። አስክሬኖቹንም ለምርመራ ወደ ዶክተር ሳንጃና ጋር ወስዶ የሕክምና ምርመራው እንደሚያሳየው ከሆነ ሟቾቹ የተገደሉት ፈጣን ሞት በሚያስከትል ልዩ የመርዝ ጥይት ነበር። ይህንንም ማሁርን በጣም እንዲጠራጠር አደረገው። ኒሻይ ግን አንድ ጊዜ ቭሎግ በሚቀርጽበት ጊዜ ያልተለመዱ የጥይት ቀፎች ያሉበትን ቦታ ማየቱን አስታወሰ። ወዲያውኑም ወደዛ ቦታ በመሄድ የእግር አሻራዎችን በመከተል አንድ ምስጢራዊ ላብራቶሪ ውስጥ ገቡ። በውስጡም 3 በሮችን አገኙ። የትኛው በር ወደ ምስጢራዊ ላብራቶሪ የሚያመራው እንደሆነ መገመት ትችላላችሁ? ሁለተኛው በር ነው። በውጭው ላይ እርጥብ ጭቃ ነበረበት። ይህም ማለት ሰው በአካባቢው እንደነበረ ያሳያል። ማሁልና ኒሻይ ወደ ውስጥ ሰብረው በማግባት ከውስጥ ያሉትን ወንበዴዎች ተመለከቱ። ወንበዴዎቹ ሽጉጣቸውን እያስተካከሉ ነበር። ማሁልም እነሱ ላይ ተኩሱ ከፍቶ በኒሻይ የካራቴ እርዳታ ታግዞ ወንጀለኞቹን ያዛቸው። እነሱም ትክክለኞቹን የወንበዴዎች ማዕከል በማጋለጥ ወንጀለኞቹ በቁጥጥር ስር ዋሉ። በቀጣይ ቪዲዮ እንመለሳለን። ይህ ቻናል አዲስ ስለሆነ ሰብስክራይብ እያደረጋችሁ በየቀኑ እንድንለቅላችሁ አበረታቱን።